ዘወትር እስከመገረም አይኖቼ ወደ ላይ ያለው አይጎልም መቼ የምንለያየው መለከቱ ደግሞ የግሪክ መንግስት ነው። ከዛ ይሄ ደግሞ ናስ ነው። ቀለሙንም ስዕሉንም እንደምታዩት። ከዛ ቀጥሎ ስትመለከቱ የሮም መንግስት ነው። እግሮቹን የሮም መንግስታትን ይወክላሉ። ወደ ጣቱ ጋር ስትመጣ ደግሞ 10 የተከፋፈሉ መንግስታቶች ናቸው። ዳንኤል ይህን የሚያይበት ሌላ መልክ አለው። አሁንስ ወደ ትምህርቴ መሀል ላይ እየመጣው ነው ያለሁት። አለቱ ይመጣና በዳንኤል 2 ላይ የተመለከታችሁት አንዲት አለት የማንም እጅ ሳይነካት ከተራራው ላይ ትነቀልና በኃይለኛ ፍጥነት መታ ትመታዋለች። ይህንን ምስል የቆመውን ምስል ስትመታው እታች እግሩ ላይ ነው የመታችው። ስለዚህ እግሩ ላይ ያለው የሮም ኢምፓየር ነው፣ ወይንም ደግሞ ከታች ያለው ደግሞ 10 ጣቶች ናቸው ያሉት። ብቻ እግሩ አካባቢ ስትመታው ከላይ እስከታች እንደ አመድ ዱቄት ይሆናል፣ እንዳለ ታወድመዋለች። የሚገርመው ያቺ ድንጋይ ትንሽ ድንጋይ ከተራራ የተፈነቀለች ድንጋይ እስከ ሰማይ ድረስ ደረሰች ይላል። እንደ ትልቅ ተራራ ሆነች ይላል። እንግዲህ ትርጉሙን ተነጋግረናል። ባቢሎን አልፏል። ታሪኩን የምታውቁ ሰዎች ባቢሎን አልፏል። አሁን የምንመለከተው ዳንኤል ይህንኑ ራእይ እግዚአብሔር አይኑን ይከፍትለትና ያመለክተዋል። ተመልከቱ፣ ዳንኤል የተመለከተውን ራእይ ተመልከቱ። ናቡከደነጾር የወርቅ ምስል ያየው ይህንን ነው፣ አንገቱ ወርቅ ነው። ዳንኤል ያየው ግን አንበሳ ነው ያየው። የፋርስና ሜዶንን የተወከለው በብር ነው። እዚህ ላይ ግን የምትመለከቱት ዳንኤል ግን የተመለከተው እንደ ድብ ነው። ድቢቱ 3 አጥንቶች የጎድድ አጥንቶችን በአፏ ይዛለች እና በአንድ በኩል ጋደድ ብላለች። ምን እንደሆነ ትርጉሙ እንመለከታለን። እሱ ይሄ የፋርስና የሜዶን መንግስት ነው። ቀጥሎ ደግሞ የምትመለከቱት የግሪክ መንግስት ነው። ተመልከቱ፣ የግሪክ መንግስት 4 ክንፎች አሏት። እንደገና ደግሞ 4 አንገት ያላት ነብር ናት። ዳንኤል የተመለከተውና ናቡከደነጾር የተመለከተው ፓራሌል ናቸው። ደስም ህልም ነው የተመለከተው። ለዳንኤል በመንፈሳዊ አይን ነው ያየው። ናቡከደነጾር ደግሞ በመረዳቱ በብረት ነው የተመለከተው። ወርቅ ነው የሚያውቀው፣ ብር ነው የሚያውቀው፣ ብሮንዝ ነው የሚያውቀው፣ ድንጋይ ነው የሚያውቀው። ምክንያቱም የምድር ሰው ነው፣ ካርናል ሰው ነው፣ ስፒሪቹዋል ሰው አይደለም። ዳንኤል ግን መንፈሳዊ ሰው ስለሆነ መንፈሳዊ ትርጉም ያላቸውን ነገሮች ነው እግዚአብሔር እያሳየ ያለው። ባለንበት መንፈሳዊ ስታንዳርድ እግዚአብሔር ምስጢራትን ይገልጥልናል ወገኖች ሆይ። ስለዚህ ወደ ኋላ ልመለስና ሮምን ደግሞ ስትመለከቱ ታች የምታስፈራ የምታደቅቅ አውሬ ትወጣለች ይላል። ስለዚህ የመጨረሻ አውሬ እንደገና በተለቅ ባለ ስዕል አሳያችኋለሁ። የምትሰራውን ስራ ትመለከታላችሁ። ስለዚህ 4 አራዊት ከየት ወጡ? ከነፋስ ከሚያናውጠው ባህር ውስጥ ወጡ። ከዚህ ባህር ውስጥ የወጡበት ምክንያት በውስጥ ያለ ህዝብ የኢኮኖሚ ነውጥ አለበት፣ የሶሻል ነውጥ አለበት፣ የሃይማኖት ነውጥ አለበት። የተለያየ ነውጦች የሞላበት ባህር ነው ህዝብ። ይህንን ህዝብ ለመግራትና ለማስተዳደር እነዚህ መንግስታት ተነሱ። ቁጥር 3 የሚነግረን ይህ ነው። 4 ታላላቅ አራዊት ከባህር ወጡ። ባህር ህዝብ ነው ብያቸዋለሁ። አራዊቶቹ ደግሞ የሚያሳዩን መንግስታትን ነው ብያቸዋለሁ። ስለዚህ ታላላቅ የሚለው የሚገልጣቸው ታላላቅ አራዊት የሚላቸው የግዛታቸው ስፋት፣ ሺዎች መንግስታት ተነሱ፣ ኤምፓየሮች ተነሱ። ይህን ቃል ደግሜ ይጠቀማለሁ። ግዛት የሚል ቃል ነው ኤምፓየርስ። በአማርኛ ከዛ ጋር የተመጣጠነ ቃል ካለ ብታውሱኝ ብታበድሩኝ ደስ ይለኛል። ሺዎች ኤምፓየሮች ናቸው፣ ሰፋፊ ኤምፓየሮች ናቸው። እና እነዚህ የሚሆኑትን ነገሮች ተመልከቱ። 4ቱ አራዊቶች ከወጡ በኋላ የመጀመሪያ የምታዩት ይቺ አንበሳ ናት። የመጀመሪያዊቱ አውሬ እና 4ቱም ከባህር ነው የወጡት። እቺ አንበሳ ከባህር ሲወጣ አስቡት። ሲምቦሊክ ነው። አንዳንድ ህልሞች ዮሐንስ ራእይን ሄዳችሁ ተመለከቱ። ሲምቦሊክ ነው። ራእይ በምልክታዊ ነገሮች የሚገልጥ ነው አስተምህሮቱ።
ስለዚህ ምልክቶቹ ምን እንደሆነ የዳንኤልን መጽሐፍ አንብባችሁ ወደ ራእይ ስትሄዱ ዲኮድ ማድረግ ትችላላችሁ፣ በቀላሉ መተርጎም ትችላላችሁ። ስለዚህ አራቱም አራዊት ከባህር ወጡ። የመጀመሪያይቱ አንበሳ ናት። ይቺ አንበሳ ነውጡ ያወጣት ናት ብያችኋል ነው። የንስር ክንፍ አላት። የንስር ባህሪውን ስትመለከቱ ንስር ምንድን ነው የሚያደርገው? በጣም ከፍ ብሎ ነው የሚበረው። ስለሱ ዲቴይል ብዙ ሰባኪዎች ይናገራሉ። ስለዚህ እቺ አንበሳ ምን ተሰጥቷታል? ከፍ እንድትል የንስር ክንፍ ተሰጥቷታል። መንግስቱ ከፍ እንዲል ይሄ የአንበሳ የወከለው መንግስት የባቢሎን መንግስት ከፍ እንዲል እግዚአብሔር አድርጎታል። የአንበሳይቱን ከፍታና ልቀት ለማሳየት ነው ክንፏን ዘርግታ የምትመለከቷል። ስለዚህ አንበሳ ደግሞ ሄዳችሁ ስትመለከቱ በባቢሎን በቤተ መንግስቱ ላይ አንበሳ አለ፣ በንጉሱ አልጋ ላይ አንበሳ አለ፣ በግድግዳው ላይ አንበሳ አለ፣ በከተማው ግንብ ላይ አንበሳ አለ። አንበሳ በሁሉ ቦታ አለ። ስለዚህ እግዚአብሔር በመንፈስ ያሳየው ለዳንኤል ምንድን ነው? ይሄ አንበሳን ወደ ላይ ከፍ ያደረገው እግዚአብሔር ነው። የአንበሳይቱ ክንፍ ሲዘረጋ የግዛቷን ስፋት ሁሉ ያመለክታል። ክንፎቿ እስኪነቀሉ ድረስ ይቺ አንበሳ ከፍ ብላ መብረር ጀመረች። እስክትወድቅ ድረስ ባቢሎን ከፍ አለች። መጥቶ ፋርስና ሜዶን እስኪያዋረዳት ድረስ ክንፎቿ እስኪነቀሉ ሲል ባቢሎን የመጨረሻ እስትንፋሷን እስክትወስድ ማለት የመጨረሻ እስክትወድቅና በሌላ መንግስት እስከምትያዝ ድረስ ከፍታ ተሰጣት። ስለዚህ አንበሳይቱ ይላል። በጣም የሚገርመው ስለ አንበሳይቱ እንደ ሰው ቆመች ይላል። የሰው ልብ ተሰጣት ይላል። እንግዲህ በዚህ ራእይ ላይ የምትመለከቱት አሁን እየተናገረ ያለው ስለ መንግስት ነበረ። ኢሚዲየትሊ ሽፍት አድርጎ ስለማን ይናገራል? ስለ ናቡከደነጾር ይናገራል። ናቡከደነጾር 7 ዓመት እንደ እንስሳ ሳር በልቶ የነበረ ሰው ነው። ስለዚህ የሰው ልብ ተሰጣት። ምን ማለት ነው? ናቡከደነጾር አእምሮን ስቶ ነበረ፣ እንስሳ ሆኖ ነበረ። 7 ዓመት ከሰማይ ጠል ረስርሶበት ነበረ፣ ማለት ሳር በቅሎበት ነበረ። ራሱን አይታጠብም፣ አእምሮን አያውቅም፣ እንደ ከብት ከእንስሳ ጋር ነው የሚውለው። በቃ የተረሳ ሰው ሆኖ ነበር። ከ7 ዓመት በኋላ ግን መንግስት የእግዚአብሔር እንደሆነ ሲረዳ የሰማይን አምላክ ልዑሉን ባረኩኝ ባለበት ሰዓት ላይ ወደ አእምሮ ተመለሰ። እንደገና ባለሟሎቹ መጥተው ፈለጉት፣ ወደ ዙፋን ተቀመጠ። ታስታውሳላችሁ የተቆረጠው ጉቶ ታሪክ። ስለዚህ እንደ እንስሳ ሳር በልቶ እንደ ሰው መታደሱን ለማሳየት የሰው ልብ ተሰጣት ይላል። ስለ ባቢሎን እየተናገረ ነው ያለው። ይሄ የሚያስፈራው ፓርት አይደለም። ሁለተኛይቱ እንስሳ ትመጣለች። ሁለተኛይቱ እንስሳ እንግዲህ ባቢሎን ብያቸዋለሁ። ናቡከደነጾር የወርቅ አንገት ነው ያየው። ዳንኤል ደግሞ የተመለከተው ክንፍ ያላት አንበሳ ነው። ሴም ኢንተርፕሬቴሽን ራእይ ላይ ስትሄዱ ደግሞ ይህንን ታገኟታላችሁ። ሁለተኛይቱ እንስሳ ድብ የምትመስል ናት። ሊትራሊ ድብ ናት አላለም፣ ግን ድብ ትመስላለች በመረዳቱ። እንዳልኳችሁ ህልምን ለመረዳት አንዳንድ አሁን ለምሳሌ ዳንኤል በዚህ ዘመን ይህንን ዘመን ተመልክቶት ቢሆንና ሁላችንም በእጃችን ላይ ሴልፎን ይዘን ቢመለከት ምን ይል ይሆን? ምን ብሎ ይገልጠዋል? ሴልፎንን ቋንቋው የለም ወገኖች። ስለዚህ አስቸጋሪ ይሆናል። ጀት ቢመለከት ከጀት ውስጥ እሳት ሲተፋ ቢመለከት ጀቱ በራእይ ዳንኤል ጀት ምን እንደሆነ አያውቅም። ስለዚህ ምን ይላል? በጭራቸው የሚነደፉ እንደ ጊንጥ የሚዋጉ ብሎ ሊገልጠው ይችላል። በከተሞች ላይ ያኮበኩባሉ፣ በግንቦች ላይ ይወጣሉ ይላል። ድምፃቸው እንደ ነጎድጓድ ነው ይላል። ሜቢ ጀቶች ተመልክቶ ይሆን ዳንኤል ወይም ዮሐንስ ራእይ ላይ የምትመለከቱት? ስለዚህ እንደ ብሎ ይገልጠዋል። እንደ ድብ የምትመስላት ድብ የምትመስል ሊትራሊ ድብ ላትሆን ትችላለች፣ ግን እንደ ድብ የምትመስላት። ስለዚህ ስለ መንግስቱ ስለ ባቢሎን ስፋት ልናገርና ፒክቸሩ ልለውጠው። ይሄ ባቢሎን ምስል ነው። አንበሳው እና ባቢሎን ይሄንን ይመስላል። ግዛቱን ለማሳየት የክንፏን መዘርጋት ተመልከቱልኝ። ስለዚህ የባቢሎን መንግስትን ታያላችሁ ስፋቱን። ወደ ድብ መንግስት ላይ ስመጣ ደግሞ 3 አጥንቶች በአፏ ይዛ አንድ ድብ ተነስት ታያታላችሁ። በአንድ እግሯ ነው የቆመ ማለት በአንድ በኩል የቆመችው፣ አንድ እግሯ አየር ላይ ነው ያለው። ለዚህ በአፏ 3 ጥርሶች 3 ነገሩ የጎድን አጥንቶች ነክሳለች፣ ትንቢቱ እንደሚናገረው። ስለዚህ ድብ የምትመስለው አውሬ በአንድ ወገን ቆመች፣ 3 የጎድን አጥንቶች በአፏ ውስጥ ነበሩ። ከዛ ተነስተች እጅግ ስጋ ቢ ተባለላት።
ይህንን ቃል ነው ላሳያችሁ የምፈልገው። ቢ የተባለላት ይሄ የሚያሳየው በዳንኤል ራእይ መሰረት ፋርስና ሜዶንን ነው። ብር ተመስሎ የነበረው ማለት ነው። ስዕሉን ለማሳየት ያህል ይሄውላችሁ ያ ፋርስና ሜዶን አሁን ማን ነው? የድብ ነው። እና ፋርስና ሜዶን እጅግ ግዙፍ የሆነ ትልቅ ሰራዊት ያለው በአንድ ጦርነት 200,000 250,000 ሰራዊት ማሰለፍ የሚችል ትልቅ ሰራዊት ነበር ፋርስና ሜዶን። እና ስፋታቸውን ለማሳየት ያህል ተመልከቱት ይህን ማፕ። ይህን ያህል በጣም ሰፊ መንግስት ነው ፐርሺያን ኢምፓየር። ከህንድ እስከ ኢትዮጵያ ድረስ ይገዛ ነበረ። ባለፈው ያልኳችሁ የሂንዱስ ወይም ኢንዱስ ሪቨር የሚባል አልኳችሁ። ተመልከቱ ኢትዮጵያ ወይም ናይል አባይ ድረስ ይመጣል። ሊትራሊ ኢትዮጵያ አሁን ያለ ይሁን ሱዳን ከፍ ብሎ ያለ ይሁን ኢትዮጵያ ጠቅላላውንም ይሁን ብቻ ግብፅንም ሊሆን ይችላል። ምክንያቱም ግብፅን ኮንከር አድርጋለች፣ በኋላ መጣበታለሁ። እና ከህንድ እስከ ኢትዮጵያ ይላል። ስለዚህ ከህንድ እስከ ኢትዮጵያ እየገዛ ያለበትን ያሳያል። እና ህንድ ላይ ስትመለከቱ ኢንዱስ ሪቨር ታያላችሁ። ተመልከቱ፣ ይህ ኢንዱስ ሪቨር እዚህ ጥግ ላይ የምታዩት ነው። በዚህ በሌዘሩ ላይ ተመልከቱ። ስለዚህ ፋርስና ሜዶ አገዛዙን ተመልከቱ። በሁለት በኩል የተዘረጋ ነው። ፋርስ ወደ ላይ፣ ሜዶን በዚህ ታች አድርገው የተዘረጋ ክንፋል ነው። ይሄ የዚህ መንግስታቸውን ነው የሚያሳየው። የመንግስቱን ስፋት ለማሳየት ነው። እና ያሸነፈቻቸው አገሮች ናቸው አፋ ውስጥ ያሉት እነዛ። ወደኋላ ልመልስላችሁ ስዕሉን፣ ምናልባት ስዕሉን እንዳትረሱብኝ። አፋ ውስጥ ያሉትን 3 አጥንቶች ተመልከቱ። እነዚህ 3 አጥንቶች 3 ሌላ መንግስታት የተበሉ መንግስታቶች ናቸው። ገላ አድቃ የገዛቻቸው መንግስቶች ናቸው። እነዚህ መንግስቶች የመጀመሪያው የግብፅ መንግስት ነው። ምናልባት ኢትዮጵያ የሚለው ያንም ሊሆን ይችላል። ምክንያቱም ሆል ኮንቲኔንት ኢትዮጵያ የሚባልበት ዘመን እንደነበረ በታሪክ እንሰማለን። ስለዚህ ግብፅን ኮንከር አረገ። ከዛ በኋላ የባቢሎንን አሸነፈ። ከዛ ደግሞ ሊዲያ የሚባሉትን እስከ ልዳ ድረስ ቅድም ማፑ ላይ ላሳያችሁ ሞክር ያለው እዚህ ስዕል ላይ ምናልባት እዚህ ጥግ ላይ ይታያቸዋል። ሊዲያ እዚህ ጥግ ወደ አውሮፓ ላይ ያለችው ወደ አውሮፓ ወይም ምንድን አሁን ያለችው ቱርክን ግማሹን ያህል ሲያስተዳድር እንደነበር ታያላችሁ። ስለዚህ ከዚህ ከህንድ ሊዲያን፣ ኢጅፕትን፣ ባቢሎንን ሁሉ በአፏ ውጣቸዋለች ማለት ነው። ማፑ ያንን ለማሳየት የተጠቀምኩበት ነው። ጌታ እናመሰግናለን። ስለዚህ እግዚአብሔር ይህችን መንግስት ምን አረጋት? በቃ ትነሳ አለ እና በአንድ እግሯ ከፍ ማለቷ የሚያሳየው ምንድን ነው? ከሜዶን ይልቅ የፋርስ ወገን ግዛቷ በጣም ጠንካራና የተፈራ እንደነበረ ነው የሚያሳየው። ስለዚህ ተመልከቱ፣ ወደ ማፑ ላይ አሁንም ልመልሳችሁ ነው። ይሄ ሜዶና ፋርስ አለ። ይሄ ተመልከቱ። ስለዚህ ከሜዶን ይልቅ ይሄ this areas ሜዶ ፋርሱ ይሄ ታችኛው ፋርስ በሙሉ እየበረታ ዶሚናንት እየሆነ ይሄደ። ከዚህ ወደዛ ስትሄዱ ወደ ህንድ ነው የምትሄዱት፣ ወደ ኢራን ነው የምትሄዱት። ስለዚህ መንግስቱ እዚህ አካባቢ ነው የሚሽከረከረው እና የሜዶን መንግስት እየደከመ ይዋጣል ማለት ነው። እንዴት ነው? ለምንድን ነው ፋርስና ሜዶን የተባለው የምትሉኝ ከሆነ ፋርስና ሜዶን የተባለበት ለምንድን ነው? ፐርሺያን ሜዶን ከዋጠ በኋላ ሜዶ በጣም የሰለጠነ ሀገር ስለሆነ በቋንቋ በካልቸር ስቲል ዶሚናንስ ነበረው። ስለዚህ ሜዶን እንዳቀፈው ቀጠለ። በጣም ኢምፖርታንት ፓርት ስለሆነ ለመንግስቱ። ስለዚህ ፋርስና ሜዶ ተባለ። ግን በቴክኒክሊ ስናየው በጦር በምን ስናይ ፋርስ ነበረ ይገዛ የነበረው ማለት ነው። እሺ፣ ስለዚህ የፋርስ መንግስት ጠንካራ ነበረ። ከሜዶን ይልቅ የበረታው የፐርሺያኑ መንግስት ነው። ፋርስና ሜዶን ብዙ ዓመት አልኖረም። አሁን ከሮማን ኢምፓየር ጋር ኮምፔር ብታደረጉት ፋርስና ሜዶን ለ200 ዓመታት ብቻ የቆየ መንግስት ነው። በጣም የቆየ መንግስት አይደለም። ብዙ አልሰነበቱ። እዛው ቃል ላይ የምታዩት አንድ ቃል አለ። ስጋ ቢ ተባለላት ይላል። ይቅርታ፣ ስጋ ቢ ተባለላት ይላል። ይሄ በመለኮት ዓላማ በእግዚአብሔር ፈቃድ መንግስታት ተነስተው ይሁንላቸው ተብለው ይሆናሉ እንጂ መንግስታት በራሳቸው ሊበረቱና ዶሚናንት ሊሆኑ አይችሉም። እግዚአብሔር ለመንግስታት ዶሚናንስ ይሰጣቸዋል። ለምን አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ስለዚህ ዶሚኔት አድርገው እነዚህ ኢምፓየሮች ይህን የተናወጠውን ባህር ያስተዳድሩት ነበረ፣ ይመሩት ነበረ። አራዊቶች ናቸው። ኢን ዘ ስፒሪት እግዚአብሔር የሚያቸው አራዊቶች ናቸው። መጀመሪያ የወጣው መንግስት አንበሳ፣ አሁን ደግሞ ስለ ድቢቱ እየተነጋገርን ነው።
በተለይ እቺ የፋርስ መንግስት ከመጣች በኋላ ስጋቢ ከተባለላት በኋላ ከፍ ካለች በኋላ ኃይለኛዎች ናቸው፣ ጨካኞች ናቸው። ግን በጣም የሚገርመው ነገር ለባቢሎን ጨካኞች፣ ለእስራኤል ሮሮዎች ነበሩ። ስለዚህ ይህንን ቅዱስ ህዝብ የተበተነውን የእስራኤል ህዝብ ለ70 ዓመት በባቢሎን የነበረውን ህዝብ ነፃ አውጥተውት ወደ ምድሪቱ ወደ ኢየሩሳሌም እንዲመለስ ቅድስቲቱን ከተማ እንዲሰሩ ግንቡ እንዲሰራ መቅደሱ እንዲሰራ ቂሮስ አዋጅ ያወጣው የፋርስ ንጉሥ ነበረ። ክብር ለእግዚአብሔር ይሁን። ለዚህ እግዚአብሔር መንግስታትን ሲያነሳ የእሱን መለኮታዊ አጀንዳ በጨካኝ መንግስታት ውስጥ አልፎ እግዚአብሔር መስራት ይችላል። ይሄ መንግስት በጠፋ ስንል እግዚአብሔር በዛ በአመፀኛው መንግስት ውስጥ አድርጎ አመፀኞችን ይቀጣበታል፣ ለጻድቃን ደግሞ በረከት ያደርገዋል ወገኖች ሆይ። ስለዚህ ይሄ የባቢሎን የፋርስ መንግስት ታሪክ ነው። ወደሚቀጥለው ደግሞ ስንሄድ እቺኛይቱ አራት ራስ ያላት ነብር፣ ይህንን መቼም ይገባቸዋል። ከብሩ በኋላ የሚመጣው ብሮንዝ ነው። ብሮንዝ ግሪክ ነው ብያቸዋለሁ። ዳንኤል ደግሞ ያየው ሶስተኛው መንግስት ነብር ናት። እሷም ደግሞ የግሪክ መንግስት ናት። 4 ክንፍ አላት፣ 4 ራሶች አላት። እንደዚህ ይላል ቁጥር 6 ላይ ከዚህ በኋላ ይላል ከዚህ በኋላ እነሆ ነብር የምትመስል። እስቲ እዚችም ላይ የሚጠቀመው ነብር ናት አይልም። ምክንያቱም ነብር አንድ ራስ ነው ያለው፣ ነብር ክንፍ የለው፣ ግን ነብር ትመስላለች። ነብር የምትመስል በጀርባዋ ላይ ደግሞ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአራዊቱም 4 ራሶች ነበሯት፣ ግዛትም ተሰጣት ይላል። ይህችን ትመስላለች። ግሪክ መንግስት ወገቡ ያልኳችሁና ጭኑ 4 የተባለበት ምክንያት አሳያችኋለሁ። የነገሰበትን ዘመን ታያላችሁ። ከ331 እስከ 168 ቢፎር ክራይስት ወይም ቅድመ ዓመተ ዓለም በድሮ አቆጣጠር እንደዛ ይባላል። ቅድመ ዓመት ክርስቶስ ይሉታል አሁን ደግሞ። ስለዚህ ግዛት ተሰጣት። ይህች ስለ አሌክሳንደር ደ ግሬት ትንሽ ማንሳት እፈልጋለሁ። አሌክሳንደር ደ ግሬት በጣም ኃይለኛ የጦር መሪ ነበረ። አነሳሱ በጣም ከግሪክ ነው የተነሳው፣ ከመቄዶንያ ተነሳ። መቄዶንያ ላይ የሆኑ አንድ ትራይብ በጣም በሌላዎች እየተወረሩ ነው የሚል ወሬ ሲሰማ በቃ አባቱ ፊልጶስ ኪንግ ፊሊፕ ይባላል፣ እሱ ጀነራል ነው። ተነሳ በቃ ያንን ልክ ወደ መንግስቱ ልክ ሲወጣ ወዲያውኑ በቃ ጦሩን አስከተተና እንደ ህዝብ አይነካም ብሎ ቦርደር ላይ ያስከብር ሄደ። እዛ ጋር ቆሞ እስቲ ልስፋ ብሎ ገፋ ሲያደርግ አውሮፓን እየደረመሰ ቱርክን እያሸነፈ ከታች ቅድም ሊዳ ብያሳየዋችሁ ያንን ሁሉ ካርታዎች ላይ ያሉትን እየገሰገሰ ወደ መካከለኛው ምስራቅ መጣ። እዛ ጋር አልበቃውም፣ ኖርዝ አፍሪካን ይዞ መሄድ ጀመረ። ኖርዝ አፍሪካ አሁን አሌክሳንድሪያ የምትባል ከተማለች ግብፅ ውስጥ። ያቺ በአሌክሳንደር ደ ግሬት ስም ነው የተጠራችው። ዋና ከተማውን አመጣና እንደውም መተዳደሪያውን ሆነው ይሄኛው ኢስት ያለውን ዊንግ ለማስተዳደር አሌክሳንድሪያ ላይ ከተማ ሰራ። እስካሁን ድረስ ብዙ በዛ ክርስቲያኖች አሉባት። ስለዚህ በጦርነት ኃይለኛ ሰው ነው። እንደውም በጣም በ30ዎቹ ዕድሜ ውስጥ ሆኖ ነው የሞተውና ገና ምንድነው የሚለው ክንፍ ተሰጣት። በራሪ ናት፣ ፋስት ናት። ነብር በተፈጥሯ ፋስት ናት፣ ፈጣን ናት። ስለዚህ በፍጥነት ሰክሰስ ውስጥ ገባ። በፍጥነት አገሮችን አሸነፈ። የሚገርመው 35 ዓመት ሳይሞላው ፋክቶችን ቼክ አረጋለሁኝ፣ ሳይሞላው ቁጭ ብሎ አለቀሰ ይባላል። ጦርነት አለቀበት፣ የሚያሸንፈው አጣ። እስከ ህንድ ድረስ ደረሰ። በቃ ገስግሶ በጣም የሚገርም ነው። አይቶ የማያውቀው ምንድነው ዝሆን አይቶ አያውቅም ነበር። ለመጀመሪያ ጊዜ ህንድ ሲደርስ ካስደነቀው ነገር ህንዶችን ሲዋጋ የዝሆኖቹ ትልቅነት እና ህንዶቹ በዛ ላይ ሆነው ይዋጉት ስለነበረ ነው። ታሪክ ላይ ካያችሁት ማለት ነው። ስለዚህ ፈጣን ናት እቺ ነብር። ግን አንድ ነገር ይሆናል። ይሄ ሰውዬ እንደወጣበት ፈጣን ኃይለኛ ሰው ግሪክን ከመቄዶንያ አንስቶ እስከ ህንድ ቦርደር ድረስ አደረሳት። የሂንዱስን ሪቨር ሁሉ አልፎ ሄደ። በሚገርም ሁኔታ አጥለቀለቀ። ሌላ መንግስት ያልደረሰበት ሁሉ ደረሰ። በስፋት ነብር ነው፣ ፈጣን ነው፣ የሚንሳፈፍ ነው፣ አግሬሲቭ ነው፣ ዎሪየር ነው። በጣም የሚደነቅ ወጣት ነው እና በጣም የሚያሳዝነው ግን የፋርስን መንግስት አሸነፈ። በጣም በሚገርም ቦታ በ331 አካባቢ የፋርስን መንግስት አሸነፋት። በ323 በ8 ዓመት ውስጥ ማለት ነው አሌክሳንደር ሞቷል። አሌክሳንደር ሞተ። የሞተው በባላዘር በሽታ ነበር ይባላል። ምክንያቱም ጦርነት የለም፣
የሚዋጋው የለም። ዓለምን ሁሉ ማረከ። ቁጭ ብሎ ያለቅሳል። በቃ ዲፕሬስ ሆነ። ዝም ብሎ በቃ ሲባልግ በአባላዘር በሽታ ሞተ ማለት ነው። ስለዚህ እሱ ልክ ሲሞት ወዲያውኑ የሆነ ነገሮች አሉ። እናቱን፣ ልጁን፣ ሚስቱን 4 ጀነራሎች ይመጡና ይገሏቸዋል። ጀነራሎቹ መጥተው ገለዋቸው ይሄዳሉ። ምክንያቱም ዘሩ እንዳይተካ በማለት ነው። ዘሩ እንዳይተካ። ስለዚህ 4 ጀነራሎች እሱ ከሞተ በኋላ ይነሳሉ። ይሄ የእሱ ግዛት ነው፣ የማረከው ግዛት ነው። ተመልከቱ ስፋቱ፣ አይተነው ማናውቀው አይነት ስፋት ነው። ተመልከቱ ከታች ከመቄዶንያ ምልክ እዚህ ሌዘሩን ተመልከቱ። ከመቄዶንያ ጀምሮ ተመልከቱ። ኢጅፕትን፣ አሌክሳንድሪያን እዚህ ጋር ተመልከቱ። ቅድም የተመለከታችሁት እነ ልዳ የምትባለው በአማርኛ ወይም ሊዲያ የምትባለው ቀጳዶቅያ፣ ሲሲሊያ፣ አሲሪያ፣ አርሜኒያን ወደ ታች ወርዶ ሜድ እና ፋርስ የሚባለው ሜድ ይኸውና እና ይቀጥላል። የግሪክ ኢምፓየር ይሄድና ተመልከቱ። የኢንዲስ ሪቨር ይሄ ነው። የኢንዲስ ሪቨር ሁሉ አልፎ ይሄዷል እሱ። ስለዚህ አለ የተባለውን ኖን ወርልድ የታወቀውን ዓለም በሙሉ ማርኮ አሸንፏል። በአጭር ጊዜ ውስጥ ግሪክን አስፋፋ። ይህንኑ ህልም ዳንኤል